ለዛሬ አንድ መረጃ ይዤላችኋለሁ። መቻል ነኝ ከዲሲ። በ2025 በኮንግረስ የጸደቀውና ማንኛውም በአሜሪካ የሚኖር ሰውን ማንነት በአግባቡ ይገልጻል የተባለለት የሪል አይዲ ሕግ ከመጪው ሜይ 7 ጀምሮ ወደ ተግባር ይገባል። ይህ ሕግ ስቴቶች በመታወቂያና መንጃ ፍቃድ ላይ ከወትሮ በተለየ ጠበቅ ያለ ቁጥጥርና መታወቂያ ወይንም መንጃ ፍቃድ ከመስጠታቸው በፊት የሚያስፈልጉ ማስረጃዎች ላይ ጥብቅ ቁጥጥር እንዲኖር ያደርጋል። ከሜይ 7 በኋላም ይህ አይነት መታወቂያ ወይንም መንጃ ፍቃድ የሌላቸው ሰዎች በአገር ውስጥ በረራ ለማድረግ ወይንም የፌዴራል መንግስት መስሪያ ቤቶች ለመግባት እንደ ፓስፖርት ያለ ሌላ ተጨማሪ የመታወቂያ ወረቀት ያስፈልጋቸዋል ተብሏል። ይህ ሕግ በዋናነት ከግንቦት 11 የኒውዮርክ ጥቃት በኋላ የፌዴራል መንግስት ጥብቅ ቁጥጥር እንዲኖር ባወጀው መሰረት እንዲተገበር የታለመ ሕግ ሲሆን ሕግ ሆኖ ከጸደቀበት ጊዜ አንስቶ እስካሁን ድረስ በተለያዩ ጉዳዮች ተፈጻሚ ሳይሆን ሲንከባለል ቆይቶ ነበር። ይህን የሪል አይዲ መታወቂያ ለማግኘት ነዋሪዎች ምን ያስፈልጋቸዋል? ይህንን መታወቂያ መንጃ ፍቃድ ለማግኘት ነዋሪዎች በአቅራቢያቸው በሚገኝ የዲኤምቪ ቢሮ በመሄድ ማንነታቸውን የሚገልጽ ሌላ ወረቀት እንደ ቀኑ ያላለፈ ፓስፖርት ወይንም የልደት ሰርተፊኬት፣ የሶሻል ሴኩሪቲ ካርድ፣ ለሚኖሩበት ቤት ነዋሪነታቸውን የሚያረጋግጥ ወረቀት፣ የሊዝ ወረቀት፣ የዩቲሊቲ ቢል የመሳሰሉ እና በአሜሪካ በህጋዊነት የመገኘት ፍቃድ ሎፉል ዩኤስ ፕሬዘንስ ከግሪን ካርድ ይለያል በጊዜያዊም ቢሆን የሚያሳዩ መረጃዎችን በመያዝ ይህን አዲስ መታወቂያ ማግኘት ይቻላል። አሁን ያለውት መታወቂያ ወይንም መንጃ ፍቃድ ሪል አይዲ እንደሆነና እንዳልሆነ እንዴት ይታወቃል? የሪል አይዲ መታወቂያ በዋናነት ከድሮ መታወቂያ መንጃ ፍቃድ የሚለየው በላዩ ላይ የወርቃማ ወይንም ጥቁር የኮከብ ምልክት ይኖረዋል። መታወቂያው ወይንም መንጃ ፍቃዶ ይህ ኮከብ ከሌለው ሪል አይዲ አይደለም። ሪል አይዲ ባይኖረውት ምን ይፈጠራል? አይ አልፈልግም፣ በድሮ መታወቂያዬ መንጃ ፍቃድ እቀጥላለሁ ካሉ መብቶ ነው። በዚህ አሮጌ መታወቂያ መኪናውን መንዳት፣ ምርጫ ላይ መሳተፍ ወይም ሌሎች አስፈላጊ አገልግሎቶችን ማግኘት ይችላሉ። በዋናነት በአገር ውስጥ በረራ ለማድረግ ከፈለጉ ወይንም የፌዴራል መስሪያ ቤቶች ውስጥ ጉዳይ ኖሮት ለመግባት ከፈለጉ ያለ ሪል አይዲ ሌላ እንደ ፓስፖርት ያለ መታወቂያ ማቅረብ ግድ ይሎታል። ስለተከታተላችሁኝ አመሰግናለሁ። መቻል ነኝ ከዲሲ።